የዌምብሌ ፍልሚያ ሲቲ የታሪክ አደራ ወይስ ቼልሲ ዳግማት? ሰላም ጤና ይስጥልኝ ውድ የኢትዮ ማለዳ ስፖርት ቤት። ነገ የእግር ኳሱ ዓለም አይኖች ወደ እንግሊዙ የኳስ መቅደስ ዌምብሌ ስቴዲየም ያደርጋሉ። በታላቁ የኤፍኤ ካፕ የፍጻሜ ጨዋታ የፕሪሚየር ሊጉ ብርቱ ማንቸስተር ሲቲ እና በለውጥ ሂደት ላይ የሚገኘው ቼልሲ ይገናኛል። ይህ ጨዋታ ከ90 ደቂቃ ፍልሚያም በላይ ነው። የበላይነትን የማስከበርና የታሪክ አሻራን የማሳረፍ ጉዳይ። ፔፕ ጋርዲዮላ ለተጨማሪ ክብር ወይስ በጊዜያዊ አሰልጣኝ የሚሰለጥኑ ቼልሲዎች የመጀመሪያ ዋንጫቸውን ያነሳሉ? በዝርዝር እንመለከተዋለን። አብራችሁን ቆዩ። የዋሌት ተጉዘን ታሪክን ስንመለከት ባለፉት 10 እና 15 ዓመታት እነዚህ ሁለት ክለቦች የእንግሊዝን የእግር ኳስ በበላይነት ሲመሩ ቆዩ። ባለፉት 10 ዓመታት ሲቲ የእንግሊዝ ፕሪሚየር ሊግን በተደጋጋሚ ባለቤት ሆኗል። በፔፕ ጋርዲዮላ ስር ትሪብል በማሳካትና በአውሮፓ ትልቅ ስም በመገንባት የማይበገሩ ሆኑ። ቼልሲ ምንም እንኳን በሊጉ መረጋጋት ቢሳነውም በዋንጫ ውድድሮች ላይ ኖክአውት ስቴጅ ላይ ግን እጅግ አስፈሪ ነው። ቻምፒዮንስ ሊግ በ2021 ከሲቲ ነጥቆ መውሰዱና ባለፈው ዓመት የፈረንሳዩን ኃያል ክለብ ፓሪስ ሴን ጀርመን በማሸነፍ የዓለም የክለቦች ዋንጫ መንጠቁ የቅርብ ጊዜ ትውስታ። ባለፉት 10 ዓመታት ማንቸስተር ሲቲ 6 የፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ፣ 2 ኤፍኤ ካፕና ካራባውን ጨምሮ ብዙ ዋንጫዎችን ባለቤት ሲሆን ቼልሲ 2 የፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ፣ 1 የአውሮፓ ሊግ፣ የዓለም የክለቦች ዋንጫ፣ ኮንፈረንስ ሊግ፣ 1 ኤፍኤ ካፕ ዋንጫዎችን በማንሳት ሁለቱም ክለቦች ዋንጫ ካዩ የማይመለሱ መሆናቸውን ላለማሳየት የሁለቱ ክለቦች ግንኙነት ሁልጊዜም በታክቲክ የበሰለና በጎል የታጀበ ነው። የቅርብ ጊዜ ውጤቶችን ብንመለከት ፖቼቲኖ የአሰልጣኝነት ጊዜ በዚያ ውድድር በፕሪሚየር ሊጉ ያደረጓቸው 2 ጨዋታዎች እጅግ አዝናኝ ነበሩ። በተለይ በስታንፎርድ ብሪጅ የተደረገው 4-4 በሆነ አቻ ውጤት የተጠናቀቀው ጨዋታ እጅግ ማራኪ እንደነበር የሚዘነጋ አይደለም። ጠቅላላ ታሪክ ቼልሲ ብዙ ጨዋታዎችን በማሸነፍ ቢቀድምም ባለፉት 3 እና 4 ዓመታት ማንቸስተር ሲቲ አብዛኛውን ጨዋታ በማሸነፍ የበላይነቱን ወስዷል። ነገር ግን ቼልሲ በሜዳ ላይ የሚያሳየው ተጋድሎ የሚያደርገው የመከላከልና በመልሶ ማጥቃት የመጫወት ስልት ለጋርዲዮላ ቡድን ሁልጊዜም ፈተና እንደሆነ ማንቸስተር ሲቲ ቡድኑ በማሸነፍ ስነ ልቦና የታነጸ ነው። ፊል ፎደን በህይወቱ ምርጥ ብቃት ላይ ይገኛል። ኤርሊንግ ሃላንድ ደግሞ በማንኛውም ሰዓት ላይ ጎል ለማስቆጠር ዝግጁ ነው። ስፔናዊ ጥበበኛ ሮድሪ የመሃል ሜዳውን በበላይነት ይመራል። ቼልሲን ስንመለከት የቡድኑ የጀርባ አጥንት ሆኖ ብቅ ያለው ኮል ፓልመር ነው። የቀድሞ የሲቲ ተጫዋች አሁን የቼልሲ ደናት ሆኗል። የጆ ፔድሮ አስደናቂ ብቃትና የሞይሴስ ካይሴዶ መረጋጋት ለቼልሲ ትልቅ ተስፋ ሰጥቷል። ወደ ነገው ግምት ስንመጣ ዌምብሌ ለታጋዮች እንጂ ለፈሪዎች ቦታ የላትም። ሲቲ ኳስን ተቆጣጥሮ በመጫወት ቼልሲን ለማፈን ይሞክራል። ቀድሞ ጎል ካስቆጠሩ ጨዋታውን መቆጣጠር የሚችሉበት እድል ሰፊ ነው። ቼልሲ በመልሶ ማጥቃት የሲቲን ተከላካዮች ፍጥነት መፈተን ይኖርበታል። በተለይ በፓልመርና በጆ ፔድሮ በኩል የሚገኙ እድሎችን መጠቀም ከቻሉ ድንገተኛ ውጤት ሊመዘገብ ይችላል። በወረቀት ላይ ማንቸስተር ሲቲ 60% የማሸነፍ እድል አለው። ነገር ግን ቼልሲ በኤፍኤ ካፕ ያለው ታሪክና የዘንድሮ አንደርዶግ መንፈሱ ጨዋታውን ወደ ጭማሪ ሰዓት ወይም ወደ መለያ ምት ሊወስደው ይችላል። በአጠቃላይ ነገ በዌምብሌ የሚደረገው ጨዋታ በታክቲክ የበለጸገ እንደሚሆን ጥርጥር የለውም። ፔፕ ጋርዲዮላው ማሽን ወይስ በወጣት አሰልጣኝና በወጣት ስብስብ የሚመራው ቼልሲ? መልሱን ነገ ምሽት የምናገኘው ይሆናል። ከኢትዮ ማለዳ ስፖርት ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤቱን ፎሎ በማድረግ ኮሜንት መስጫው ላይ ሀሳባችሁን አስቀምጡልን።